ጠንካራ ሁኑ። ጠንካራነት ብዙ የመገፋትና ተራራን የመግፋት ያክል ውጤት ነው። ጠንካራነት ለፈተና ከማልቀስ ለችግር ብሶተኛ ከመሆን ለማሸነፍ የሚደረግ ትግል ነው። ጠንካራነት ታሪክን በማወቅ ብዙ አልፌ እዚህ ደርሻለሁ፣ ይህም ያልፋል ከሚል ተስፋ የሚገኝ ነው። ጠንካራነት ስራ ሁሉ ተግዳሮት እንዳለው አውቆ በፎካሪዎች አለመደናገር ነው። ጠንካራነት ሁሉም የሚሆነው እግዚአብሔር ሲፈቅድ ነው ብሎ ፍርሃትን ድል መንሳት ነው። ጠንካራነት በችግር ከማደግ እጅ ከማይሰጡ ወላጆች የመማር ውጤት ነው። ምን ልላችሁ ፈልጌ እንደሆነ ሁላችሁም ታውቃላችሁ። በሃይሚና በብሩክ መካከል እየተፈጠረ ያለው የሰሞኑ ግጭት በጠንካራነትና ባልበገር ባይነት ነው ሊፈቱት የሚችሉት። ምንም በጣም ሰማሽ። እኔ እናንተ መለያየት የለብንም በሱ ምክንያት። ለምን ደስ እንዲለው ታደርጋለህ? እሱ ደስ እንዲለው እያረግሽ ያለሽ እኔ አይደለሁም። ኦነሻተኞሽ አይደል እንዴ? ብሩክ አንዳንድ ጊዜ የራስህን መለስ ብለህ ማየት አለብህ። ኖ እሷ እያደረገች ያለችው ፍቅሯን ለማዳን የምትሄድበት እርምጃ እያየን ነው። በዛሬ ቪዲዮ አንተ ስልኳን ካላነሳህ ብሎክ ካደረካት የጓደኞችህን ስልክ እሷ ትሆናለች በሚል ሀሳብ የማታነሳላት ከሆነ ይቺ ልጅ አንተን ልታገኝ የምትችልበት አጋጣሚ ቢኖር ብቸኛው ፋሲል ነው። ዛሬ ፋሲልን ያገኘችው እሱን ፈልጋው ወይም ደግሞ እሱ ጋር መነጋገር ወይም ደግሞ እሱ ጋር ጊዜ ማሳለፍ ፈልጋ አይደለም። ብሩኬ ዛሬ ፋሲልን ያገኘችው አንተን ለማግኘት ነው። አንዳንድ ጊዜ ቆም ብለን ብናስብና ለአንተ የሚከፈለው መስዋዕትነት ብታይ መልካም ነው ባይ ነው። አንተን ለማግኘት የነበረኝ ብቸኛ አማራጭ እሱ ነበረ። የእሱን ስልክ እኮ ነው ያነሳኸው አይደል? ዛሬ ጠራሁት ብሩኬ ጋር እንድትደውልልኝ። እኔ ይሄሽ ነው የምሄደው የምር ድርጋጤ ወልይት አንድ ጊዜ ያ ቡጢ ነው ትዝ ያለው ታውቃላችሁ። እኔ በጣም ትጫወቻለሽ። ይሄሽ ነው የምሄደው የምር እንደዚህ ነው። ኧረ ወንድ ልጅ ተዋርዳል። ለምን ይሄሽ ሄዳለሁ እኔ ፋሲል የመጨረሻ ተስፋ ያንተ ነበር። ለሌላ ጉዳይ ነው እንፈላለጋለን። ታውቂያለሽ ጭራሽ ቪዲዮ ላይ እኔ አላሳዝንህም። ትናንትና እየዛተ ነበር። እኔ አላሳዝንህም። እኔ ይኸው ነገሮችን እያመቻቸው ነው። አገኘዋለሁ ለብቻው አገኘዋለሁ ነው የምር በርግሽ ልትሄጂ እኮ ነው። ትንሽ ነው የቀረሽ። የመጨረሻ ተስፋ ያንተ ነህ። ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። ዛሬ እንግዲህ በብሩክ የዩቲዩብ ቻናል ላይ አዲስ ቪዲዮ ተለቋልና ዛሬ ምን ተፈጠረ፣ እንዴትስ ይህን ነገር ችግር ልንቀርፈው እንችላለን፣ እንዴትስ አድርገን ነው እነዚህ ልጆች ልናስታርቃቸው የምንችለው የሚለውን አብረን ከኔ ጋር አንዳንድ ነገሮችን እምናይ ይሆናል። ይህን ቪዲዮ እስከ መጨረሻው ድረስ እዩት። ምክንያቱም በመጨረሻ አንዳንድ ነገር እነዚህ ልጆች ያስታርቃቸዋል ብዬ የማስበውን አንዳንድ ነገር ልል ስለምችል እስከ መጨረሻውን ድረስ ቪዲዮ ላይክ በማድረግ እዩት። ቀለበትን የሚያህል ነገር መቀበል አልነበረብኝም። ትርጉም ባይኖረው እንኳን የሰውን ልጅ በዚህ ልክ ተስፋ ሰጥቼ እሺ ብዬ በሼምም ይሁን በምንም ይሁን ፈልገው ይሁን ሳልፈልገው ቀለበትን የሚያህል ነገር መቀበል አልነበረብኝም። እና ነገር ደግሞ እኔ በሰዓቱ እነዚህ ልጆች የምር ድራማ ነው የሚሰሩብን ቤተሰቦች። እኔ ይሄ እኛ ላይ ነው እየተጫወቱ ያሉት። ብሩክም ፋሲልም ሃይሚም ሆናችሁ ምን አይነት ድራማ ነው የምትጫወቱት? እንዴት ነው ሰላም እንኳን ደህና መጣ። ስትቆይ የምትቀር መስሎኝ ነበር። እየደበረኝ ለምን ትናንትና የለቀቃችሁት ቪዲዮ ሳይ አልተመቸኝም። በጣም ይቀር ያለ በጣም ነው የደበረ። ሁሉም ነገር እኮ በአንተ ምክንያት ነው የተፈጠረው። እንደዚህ ይሄ ሰውዬ አቧል እንደ ቤተሰቦቼ የምር ፋሲል እኔ ጤነኛ እየመሰለኛል። የምር ነው የነበረ። ብሩክና ሃይሚን ካላለያየው እንቧ ከሪው ስትላል ነበር እንዴ? ዛሬ ደግሞ መጥተህ ስለተለያያችሁ ደብሮኛል። እሺ ባሳታ እናደኝ ማለት እኔ የጠራው ካሁን አንድ ነገር ልነግርህ ነው ማለት በቃ እሺ እንደምትለኝ ተስፋ አደርጋለሁ። አሁን ሌላ ነገር አታስወራኝ። በቃ የሚያናድድ ነገር አታስወራኝ። እኔ ስሜቴን ተቆጣጥሬ ለማውራት እየሞከርኩ ነው። ደግሞ ልትይኝ ነው? እስኪ ቢያንስ ንግግርህን አስተካክል እንዴ! ቢያንስ ተከባብረን እናውራ። ምን ሆነሃል ደግሞ? ምን ልትይኝ ነው አይባልም። በቃ እምልህን ልበል። ያበላሽውን አበላሽታል፣ እንድታስተካክልልኝ እፈልጋለሁ። እንዴ እሱ ነው እንዴ የሚያስተካክልልሽ ሃይሚ? እሺ አምላኬ ትዕግስት ወስጠኝ። ስማኝ ዛሬ ጠራሁት። እኔና ብሩኬ ተለያይተናል። ደስ ብሎኛል ማለት ይሄ ሰውዬ ጤነኛ አይደለም። የምር ጤነኛ አይደለም። ቤተሰብ በጣም ደስ ያለኝ እነሱና እስከ ዛሬ ስፈልግ ነበር። ኧረ ተው ፋሲል፣ ኧረ ተው። እንደዛ ሲቀጠቅጠኝ እንኳን እያይሻል ሲቀጠቅጠኝ ገና ይለበልብሻል አባቴ።
ፋሲል እባክህ ዛሬ ጠራሁህ ብሩኬ ጋር እንድትደውልልኝ። እኔ ይሽ ነው የምሄደው የምር ድንገት ይወልይት አንድ ጊዜ ያ ቡጢ ነው ትዝ ያለው ታውቃላችሁ። እኔ በጣም ትጫወቻለሽ። ይሽ ነው የምሄደው የምር እንደዚህ ኧረ ወንድ ልጅ ተዋርዳለህ። ለምን ይሽ ሄዳለሁ እኔ ፋሲል የመጨረሻ ተስፋ ያንተ ነበር። ለሌላ ጉዳይ ነው እንፈላለጋለን። ታውቂያለሽ ጭራሽ ቪዲዮ ላይ እኔ አላሳዝንህም? ትናንትና እየዛተ ነበር። እኔ አላሳዝንህም? እኔ ይኸው ነገሮችን እያመቻቸው ነው። አገኘዋለሁ፣ ለብቻው አገኘዋለሁ፣ እናወራለን። የምሬ በርግሽ ልትሄጂ እኮ ነው። ትንሽ ነው የቀረሽ። የመጨረሻ ተስፋ ያንተ ነህ። ኢንስታግራም ላይ ብሎክ አድርጎኛል። ስልኬን እያነሳ አይደለም፣ ቴክስት እየመለሰልኝ አይደለም። እሱ ነው ፈልገው። እባክህን እንደዚህ አትበለኝ፣ ልቤን አትስበረው። በእግዚአብሔር ምን አይቀልነው ከልጁ አይሚ በእናትሽ ወደ ዘጀ ነው። እባክህን አትተኛ እሺ ቆይ አንዴ አዳምጠኝ፣ ደውልልኝ እባክህን። ስልኬን እያነሳ አይደለም፣ የጓደኞቹን ስልክ በእኔ ምክንያት እየመለሰ አይደለም። ምን እንደለው ነው የፈለግሽው? አንዴ ብቻ ላግኘው እና እኔ ምን አገባኝ? እባክህን ምን አገባኝ አትበለኝ። አንተ እኮ ነው ሁሉም ነገር ያበላሻው። ነገሮችን ያበላሻቸው እንዴ። ልጁ ጥርሱን ማጣት አይፈልግም። ቤተሰቦች ነገር ላይ ተስፋ ማትቆርጠው ማለት ምን እያልሽ ነው? ኦኬ ድጋሜ ታረቁ። እሺ ለምን በዛሬ በቃ ስልክህን አውጣና እንዴ ደውል። ለሱ ምንም ነገር እንደሌለን ነገር ሌላ ብሩኬ አደውል። እኔ እናንተ እኮ ምንም ነገር የለንም። በቃ ያቺ ቀለበት ነች ህይወታችንን የምታበላሸው። እባክህን ቀለበት እኮ ሳደርግልሽ ጓደኞቼ ፊት እሺ ብለሽ እየተቀበልሽ አንቺ ነሽ አይደለ? ለአንተ ብዬ ነው፣ ለሞራልህ ብዬ ነው። ጓደኞቼ ፊት እሺ እንደዛ ስታደርግ መቀበል አልነበረብኝም። እኔ በምን ሀሳብ እንዳሰባችሁት አልገባኝም። እስኪ ብሩክ መጥቶ ደግሞ ያለውን ሁኔታ ምክንያቱም ጓይ ልብሻል። አሁን ሃይሚ እንዴትም ልታስቢው ትችላለሽ። ሃይሚ ብሩክ ጋር መታረቅ ያሰብሽበት መንገድ በቃ ትክክል አይደለም። በቃ ሃይሚ የሳትሽው ነገር ወይም ደግሞ ያልተረዳሽው ነገር ቢኖር ብሩክን ለመመለስ ብሩክን ለማግኘት የምትሄጅበት መንገድ ነው በቃ ስህተት ሆኖ የተገኘው። አሁንም ልንገርሽ መቼም ማለት ነው የእውነት መቼም ነው ማለት ነው። በጣም ትቀልጃለሽ ራስሽ ቀለኛ። ለማንኛውም እስኪ አሁን እንዴት ነው የሚሰማው ይሄ ልጅ? ቤተሰቦች ተመልከቱ። እሺ ደግሞ ምን አትሽሽኝ ብሩክ ይበላል እንዴ ረፊ። እሺ ሰላም ደህና ነሽ? ብሩክ ናፍቀኸኛል። እንደ ድሮ ሰላም በለኝ። ትናንትና ከትናንት ወዲያ ምንድን ነው ያወራሽ? አንቺ ከጥፋትሽ አትማሪም እንዴ ሃይሚ? እኮ ሰላም በለኝ መጀመሪያ። ሃይሚ ልክ አይደለሽም። ብሩክ መጀመሪያ ለምን እንደጠራን ነው? በጣም በቃ እንድናናቅ አድርገሽኛል። መጀመሪያ ለምን እንደጠራን ነው ወቅ ብሩክ ይበልና። እሺ ለምንድን ነው የጠራሽ? እሺ ምን? እሺ አትራቀኝ ነው ወደዚህ ሃይሚ። አትሽሸኝ። እሺ ተይኝ። ለምንድን ነው የጠራሽ? ጀመርማ አንተ ነህ የደወልከው። ምን ልንገረው? አንተ ነህ የደወልከው። ለምንድን ነው የጠራኸኝ? በመሀላችን ምንም እንደሌለ ንገረው። ይኸው ትስማ። ምን ንገረኝ? አንተ ነህ የደወልከው። ስሚው በቃ ስሚው ማለት ነው። አይ በቃ ተነጋገሩና እዛው ችግር። በጣም አመሰግናለሁ ስለምትሰሚኝ። መጀመሪያ ተረጋጋ። በጣም ስለምትሰሚኝ ይኸውልህ እኔ እና እሱ ምንም ነገር እንደሌለ እንዲነግርህ ነው። ድጋሜ ስልኬን እያነሳ አይደለም፣ ጭራሽ ኢንስታግራም ላይ ብሎክ አደረከኝ። ጥለሽኝ እኮ ነው የሄድሽው ሃይሚ። እያወራሽ ነበር አይደለ? እኮ እያወራኸኝ ነበር። ትቼ የሄድኩት እኔ። እሺ ምን ላድርግ? ምን አፋለኝ? ምን ብዬ ላውራክ? ጥፋት እኮ ሰርቻለሁኝ፣ አጥፍቻለሁ እኮ። እኔ እኮ አልካድኩም። ዛሬም ደገምሽ እኮ ዛሬም ደገምሽ። እኔ ዛሬም ለማግኘት ነው የተፈጠረው ነገር ሁሉ ይፈጠር፣ ችግር የለውም አልኩሽ አይደለ? የጓደኞችህን ስልክ እንኳን በእኔ ምክንያት እያነሳ አይደለም፣ ስለኔ እንደሚያወሩ ስለምታውቅ። ሃይሚ ምንድነው? ምን አድርገህ ነው? እሺ የምትይኝ? ምን ላድርግ? ንገረው። ዝም ብለህ አታፍጥብን፣ ንገረው። ከፍሺ ሰማን አይደለ? ምንም ነገር እንደሌለ ንገረው። ሲጀምር በሰላም አልመጣም፣ ተወጣጥሮ የመጣው ነው ሲያያር እንዴ አሰለችህ ወይስ ትፈልግ? ይሄንን ነው ትፈልገው? ሃይሚ ዝም በይ በእናትሽ። ሃይሚ ዝም በይ። ሰማሁሽ፣ በጣም ሰማሁሽ። እኔ እናንተ መለየት የለብንም በሱ ምክንያት። ለምን ደስ እንዲለው ታደርጋለህ? እሱ ደስ እንዲለው እያደረግሽ ያለሽው እኔ አይደለሁም። ሆነሽ አገኘሁሽ አይደል እንዴ? ብሩክ አንዳንድ ጊዜ ራስህን መለስ ብለህ ማየት አለብን። ኖ አንዳንድ ጊዜ እኔ ይሄ ልንገራችሁ፣ ብሩክም ሲያጠፋ ብሩክን እናገራለሁ፣ ሃይሚም ስታጠፋ ሃይሚን ነው የምናገረው። አሁን ዛሬ ትክክል ነች። ላይክ ፋሲልን ተይ ብለሃታል። እሷ እያደረገች ያለችው ፍቅሯን ለማዳን የምትሄድበት እርምጃ እያየን ነው ዛሬ በዛሬ ቪዲዮ። ምክንያቱም አንተ ስልኳን ካላነሳህ ብሎክ ካደረካት የጓደኞችን ስልክ እሷ ትሆናለች በሚል ሀሳብ የማታነሳላት ከሆነ ይቺ ልጅ አንተን ልታገኝ የምትችልበት አጋጣሚ ቢኖር ብቸኛውና ብቸኛው ፋሲል ነው።
ስለዚህ ዛሬ ፋሲልን ያገኘችው እሱን ፈልጋው ወይም ደግሞ እሱ ጋር መነጋገር ወይም ደግሞ እሱ ጋር ጊዜ ማሳለፍ ፈልጋ አይደለም ብሩኬ። ዛሬ ፋሲልን ያገኘችው አንተን ለማግኘት ነው። አንዳንድ ጊዜ ቆም ብለን ብናስብና ለአንተ የሚከፈለውን መስዋዕትነት ብታይ መልካም ነው ባይ ነኝ። አንተን ለማግኘት የነበረኝ ብቸኛ አማራጭ እሱ ነበረ። የእሱን ስልክ እኮ ነው ያነሳኸው አይደል? ዛሬ ይሆነልሽ። እሺ እኮ በቃ ተረዳኝ። እኔ አገኘኋችሁ ምናምን እዚህ ጋር ሁለታችሁ ነገር አታስመስለ። ምን ስናረጋ እየመሰለ ቆመን ነው አይደል ያገኛል። እንዴ አንተ ጥርስን አትፈልገውም እንዴ ፋሲል? ግን የምሬ ነው የምላችሁ። ምንድነው በቃ ዝም በል እስኪ፣ ዝም በል እስኪ። አንዳንድ ጊዜ እንኳን ዝም እንዴ አንተ ባለፈው እንደዛ ቀጠቀጠ፣ ዛሬ የሚቀጥቅጥ እንዴ እንዴ ነገር ብናረግ ደግሞ ከሷ ጋር ነው። ሌላ ነገር አታስመስለ። አይ አወራርና አስተካክለው አማርኛ ነው ሻሚ እኔ አሁን ማለት ነው ሌላ ነገር ውስጥ ሌላ ወሬ ውስጥ ከእናንተ ጋር መግባት አልፈልግም። ሌላ ችግር ድጋሚ እንዲፈጠር ስልኬን አንሳልኝ። ቢያንስ አወራሻለሁ፣ እደውልልሻለሁ። በቃ እኔ ስደውልልህ አንሳ። አንተ ማን ነው? አወራሻለሁ፣ በቃ እደውላለሁ። እኔ የራሴ ምክንያት አለኝ አይደል? እደውላለሁ። በቃ ምክንያት ስላለኝ ነው እያነሳሁልሽ አይደለም። ገብቶሻል? እደውላለሁ። እዚሁ ብሩኬ እባክህ በቃ እሺ። አሁን እንኳን ቢያንስ አትሄድ። በቃኝ። አንድ ቀን እንኳን ስሚ፣ አንድ ቀን እንኳን ስሚ። ታገሽ፣ ትዕግስት ይኖርሽ። ታግሼሻለሁ። እስካሁን ታግሼሻለሁ። አዎ ታግሰኸኛል አውቃለሁ። እባክህን ብሩኬ ቆይ። በቃ ሀይሚ፣ እኔ የምሬን ነው የምልሽ። ከልቤ አንድ መልእክት ላስተላልፍልሽ። እኔ በጣም እወድሻለሁ፣ በጣም አከብርሻለሁ። ለብሩክ ያለሽን ነገር በጣም አደንቅልሻለሁ። ግን አንዳንድ ጊዜ በትዳር መካከል ግጭት ውስጥ ሲኖር አንዳንድ ሰው ጊዜ ይፈልጋል። ብቻውን የሚፈልግበት ብቻውን መሆን የሚፈልግበት ጊዜ ይፈልጋል። አሁን ከብሩክ እያየሁት ያለሁት ነገር ጊዜ ይፈልጋል። እሱ ጋር ራሱ ጋር ሆኖ የሚያወራበት ጊዜ ይፈልጋል። አንቺ ደግሞ ጊዜ እየሰጠሽው አይደለም። ገብቶሻል? አሁን ብሩክ ላይ በጣም ብዙ ነገሮች እየተደራረቡበት ነው። ያቺ ቀለበት ማሰር፣ ፋሲል ጋር መገናኘት፣ እሱ ሚንሽን ነገር አለመስማትሽ፣ አለማድረግሽ በጣም ጭንቅላቱ ኦፍ እየወጣና ብዙ ነገር እየተደራረበበት ነው የሚገኘው። ስለዚህ አንቺ የምር ብሩክን መመለስ፣ ወደ ራስሽ መመለስ፣ ወደ ፍቅርሽ መመለስ የምትፈልጊ ከሆነ ለብሩክ ጊዜ ስጪው። እኔ እዚህ ቆይቼ አንተ በእናትህ ዝም ማለት ከቻልክ ዝም በል፣ ዝም ማለት ከቻልክ ዝም በል። ስነ ስርዓት የምር ልቀቂ። ደግሞ አይሄድም። መሄድ ካለብህ አንተ ሂድ። ስሚኝ ድጋሚ አይሚውን ስሚኝ፣ እየሰማሁህ ነው። ድጋሚ ከአንቺም ጋር ከእሱም ጋር ሌላ ችግር መፍጠር አልፈልግም። እሺ መሄድ ፈልጋለሁ። እስኪ ዝም በል። አያገባም። እረፍ፣ ሂድ። እሺ አሁን እረፍ። አመሰግናለሁ የምትለኝ ብሩኬ እባክህን። ድጋሚ ሌላ ችግር መፍጠር አልፈልግም። እንዴ የስ ይላል እንዴ! አይታችሁታል ቤተሰቦች? የስ ይላል። አመሰግናለሁ የምትለኝ ብሩኬ እባክህን። እንዴ ይሄ ልጅ ለምንድን ነው እሱ የሚፈልገውን ነገር የምታደርጉለት? የእናንተን መበጥበጥ የእናንተን መለያየት የሚፈልግ ሰው ነው አይደል? ጠላቶቻችሁን ደግሞ የምታናድዱት ፍቅር በመሆን ነው። ይሄ ልጅ እኮ ከምር ከልቡ እውነትም ሀይሚን አያፈቅራትም። ምንድን ነው ወይስ እነሱን ለማለያየት አስቀጣሪው ሰው ነው ይሄ ልጅ? ድጋሚ ሌላ ችግር መፍጠር አልፈልግም። አማርኛ ነው ብሩኬ እባክህ ትተኛ አትሄድ እንዴ! አረ እግዚአብሔርን ፈራ አንተ ሰው እንዴ! አንዳንዴ እንኳን ፈጣሪን እየፈራን እንጂ እንኳን ደስ አለሽ። ይሄ ነበር አምትፈልገው አይደለም? እንኳን ደስ አለ። እንደማይፈልግሽ ሰማሽው? ጥሎሽ ሄደ። ከዚህ በላይ ምን ያድርግሽ? አንተ ራሱ አትረባም። ምን ማረግ ወስቴን ያዳምጥ ሲረበስ። በዛሬው ቪዲዮ ብዙ ነገር ተምረንበታል ብዬ አስባለሁ። ሀይሚ በቃ ብሩክ የሚልሽን ብቻ ስሚ ማለት ፈልጋለሁ። ከዚህ በኋላ ፋሲል ጋር ባትገናኝና መልካም ነገር ብታደርጊ ባይ ነኝ። ምክንያቱም አንቺ ብሩክን ለመመለስ የምትሄጅበት እርምጃ ትክክል ነው ብዬ አላስብም። የባሰ ብሩክን ከአንቺ እያራቀው ነውና የሚመጣው ያንን ነገር ግንዛቤ ውስጥ ብታስገቢው ባይ ነኝ። እስቲ በቀጣይ ቪዲዮ ደግሞ አሪፍ ነገር ይፈጠራሉ። እነዚህ ልጆች ወደ ቀልባቸው ተመልሶ ብሩክም ከስሜታዊነት ተመልሶ በጭንቅላታቸው ማሰብ የሚጀምሩበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። እስከዛው ድረስ ይህን ቪዲዮ ላይክ ያላረጋችሁት ላይክ በማድረግ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኝ። እወዳችኋለሁ።